ጌታ ያስተማረኝን ነገር አንድ ነገር ልንገራችሁ፣ በጣም ይጠቅማችኋል። በተለይ ደግሞ ባለትዳር የሆናችሁ ይህንን በደንብ አድርጋችሁ ስሙት። አንድነትን የሚፈልግ አባታችን የትዳር መስራች የሆነው እግዚአብሔር ነው። ጠላትነትንና ደግሞ መለያየትን የሚፈልግ ጠላታችን ዲያብሎስ ነው። በትዳራችን ውስጥ ልዩ የሆነ ህብረት እንዲኖረን፣ ልጆቻችን በአግባቡ እንዲያድጉ፣ ፍሬ እንድናፈራ የሚፈልግ ትዳር መስራች የሆነው እግዚአብሔር ነው። በጸሎት ሰዓት የምናወጣቸው በጣም መራር የሆኑ ቃላቶች አሉ። ለምሳሌ ከዚህ ሰውዬ ለየኝ ወይንም ከዚህ ሴትዮ ለየኝ፣ መቼ ነው የምትለየኝ? መቼ ነው እንዳደረገብኝ የምታደርግበት? ምሬትንና በቀልን በውስጡ የያዘ ጸሎት ነው አብዛኛው ጊዜ የምንጸልየው። ከህመማችን የተነሳ የምናደርገው ጸሎት በእኛ ላይ ተመልሶ ጉዳትን ያመጣል። ቂም በቀል፣ ጥላቻ፣ መለያየት፣ ጭቅጭቅ፣ መራርነት፣ ዝሙት፣ ምቀኝነት፣ ከጥልቁ የሚመጣ የመናፍስት አሰራር የሆነ ኃይል በዛ ቤት ውስጥ እየተከናወነ ነው ማለት ነው። ሳናስተውል ከጥልቁ የሚመጡትን የአጋንንት አሰራር በዛ በቤታችን ላይ ስልጣን እንዲኖራቸው እንዲገለጥ ወይንም ማኒፌስት እንዲያደርግ ሳናውቅ እየጋበዝን ነው ማለት ነው። በጸሎት ሰዓት የምናደርጋቸው ቋንቋ ቃላቶቻችን በህይወታችን ላይ መገለጥ ማኒፌስት ማድረግ መታየት ይጀምራል ማለት ነው። የተለያዩ ቦታዎች እየሄድን እናጸልያለን፣ ነገር ግን ምንም አይነት ነገር በህይወታችን ላይ ለውጥ አይመጣም። እንደውም ነገሩ ጭራሽ እየባሰ ይመጣል። ፍቅር እየጎደለ ይመጣል። መተሳሰብ እየጎደለ ይመጣል። ትዕግስት ከኛ ዘንድ ይለያል፣ በሁለታችንም መካከል በባልም ወይንም በሚስት ማለት ነው። ከዛ ወደ ሌላ መመልከት እንጀምራል። ጸሎቱ ምን ይሆናል? full of hate። እንዴት ላሳያችሁ? በመጀመሪያ እግዚአብሔር ያስረዳኝ ትዳሬን ከእኔ የበለጠ እንዲቆም፣ ፍሬ እንዲያፈራ፣ እንዲቀጥል የሚፈልገው ከእኔና ከባሌ የበለጠ አባታችን እግዚአብሔር ነው።